ኡስታዝ ጀዛከላ ኸይረን በአረፋ ቀን አንድ ሰው ሻወር ቢወስድ ጸጉሩንም መታጠብ አለበት? ምክንያቱም አንድ ጸጉር አለች አመት ሙሉ ውሃ የማይነካት የአረፋ ቀን ትጥበት ብቻ ነው ውሃ የሚነካት ሲሉ ሰማ። አስተግፊሩላህ ያ አላህ አንድ ጸጉር አለች ከአረፋ ቀን ውጭ ጸጉር ዋው ሲመጣ ታው ራቅ ነው የምትለው መሰለኝ። ወይስ እንዴት አድርጋ ነው ራሷን የምትከላከለው? يا ربي